ኮሎኔል መንግስቱን ወደው ነበር። ብዙም እንደሚባሉ አምባገነን አልነበረም። ከኮሎኔል መንግስቱ ጋር በፈረንጆች 1988 አዲስ አበባ ላይ በዝግ መክረን ነበር። የአፍሪካ ጥምር ጦር ለማቋቋም እና በቀይ ባህር ዳርቻ ያሉ አገሮችን ለመቆጣጠር አስበን ነበር። መንግስቱም እሺ ብሎ ተስማምተን ነበር። ወዲያው ግን ለመንግስቱ የቤት ስራ ተሰጠው። በኢትዮጵያ የመሰነጣጠቅ ፖለቲካ ተጀምሯል። መንግስቱ ጥምር ጦር ለማቋቋም ያሰበው አገሪቱ ላይ ያሉትን ታጣቂዎች ከደመሰሰ በኋላ ነው። ሱዳንና ግብጽ፣ ኬንያ፣ ጅቡቲ ግን ለጥምር ጦሩ ማቋቋም እሺ ብለውን በከኋላ ከርተውናል። ለአሜሪካና ለእስራኤል ሚስጥሩን ሸጡት። በዚህ የተናደደው መንግስቱ የጅቡቲን መሪ አስፈራራው። አንዲት ምዕራባውያን ጅቡቲ ከሰፈረ አልለቅህም የሚል ነበር ማስፈራሪያው። በወቅቱ መንግስቱ ከምዕራባውያን ጋር ጥል ነበር። ያጣላቸው እነሱ ጅቡቲ ላይ መጥተው ለመስፈር ፈልገው እሱ አይቻልም ብሎ ጅቡቲ ማስፈራራቱ ነው። ፈረንሳይ ከጅቡቲ አልፋ ማሊ፣ ጊኒን፣ ኒጀርን በቅኝ ግዛት እየገዛች ነበር። መንግስቱ በአንድ ጊዜ ከሁሉም ጋር ተጣላም። ሱዳንና ግብጽ፣ ጅቡቲ፣ ኬንያ፣ ሲአይኤ፣ ሞሳድ ሆነው መከሩበት። ያኔ እነ ሱዳን፣ እነ ግብጽ፣ እነ ኬንያ፣ እነ ጅቡቲ ኢትዮጵያ ውስጥ መንግስቱን ለሚዋጉ ኃይሎች ድጋፍ ያደርጉ ነበር። እኔ ሱዳንን ተብያት ነበር። መጨረሻ ላይ ግን ሳናስበው መንግስቱን አስወረዱት። በተቻለኝ አቅም ግን ከነበሩን አውሮፕላኖች በተጨማሪ ያሉንን የጀት ቦምቦች ለመንግስቱ ሰጥተነው ነበር። እስራኤል፣ አሜሪካ፣ ኬንያ፣ ጅቡቲ፣ ግብጽ፣ ሱዳን ምዕራባውያን ሆነው ነው መንግስቱን የወጉት። ሩሲያ ግን ያኔ ከኢትዮጵያ ጎን ብትሆንም እንደሆኑ አቅም የላትም ነበር። እስራኤል በፍልስጤማውያን ላይ የምታደርገውን ግፍ መንግስቱ መቃወሙ ነው ያስጠመደው። ሁለተኛ፣ የቀይ ባህር በር ከኢትዮጵያ በላይ አለቃ የለውም የሚል ህልም ነበረው። አሜሪካና አጋሮቿ ግን ጅቡቲን፣ ኬንያን መጀመሪያ ይዘዋል። ሱዳን በግብጽ ተሸውዳ ለሽምቅ ተዋጊዎች ማሰልጠኛ ማዕከል ተደርጋ ነበር። 2 ጊዜ የእኛ ጀቶች ከሊቢያ በረው ድብደባ አድርገው ነበር፣ ግን የተባለው ውጤት አልመጣም። ጓድ መንግስቱም እንዲህ በቀላሉ የሚበገር አልነበረም። በኋላ ላይ ጀነራሎች ለዶላር ፍቅር ሲወድቁ እሱም ተሸነፈ። ከዛ በኋላ ኤርትራም ሀገር ሆነች፣ ኢትዮጵያም ሀገር ሆነች። ሁለቱን ሀገሮች የመሰረቷቸው ምዕራባውያንና አሜሪካ እስራኤል ናቸው። ኢሳያስ እንደገና ከዳቸው። ኢትዮጵያን የሚመራው ቡድን ሁሉም ነገር አሜሪካ፣ ሁሉም ስርዓቱ ምዕራባውያን ሆኖ መጣም። የአፍሪካ ነጻነት አቀንቃኝ የሆነችው ሀገር ኢትዮጵያ የምዕራባውያን ተላላኪ ስትሆን የአፍሪካ ህብረት ከአዲስ አበባ ወደ ሊቢያ እንዲዛወር ተከራክሬያለሁ። ሆኖም መንግስቱ ወደር የሌለው የጥቁር አፍሪካውያን አንድነት ወዳጅና አፍቃሪ መሪ ነበር። መንግስቱ ባይሰሩበት ኑሮ ሱዳንና ግብጽ፣ ኬንያና ጅቡቲ ባይከዱን የጥምር ጦር ዓመታዊ ሀብት በአፍሪካ ወርቅ ብቻ እንዲሸፈን ተስማምተን ነበር። ግን አልሆነም። ፕሬዚዳንት ሙአመር ጋዳፊ በዘመነ ስልጣኑ የሚለው ታሪክ መጽሐፍ ላይ ካሰፈራቸው በልጁ የታተመው አዲሱ የአባቱ ህይወት መጽሐፍ ላይ የተወሰደ። ሰላም ጤና ይስጥልኝ ውድ ኤክሴት ዩቲዩብ ቻናል ተከታታዮቻችን፣ በዛሬ ቪዲዮ የምዕራባውያን ጭንቅ፣ የሀገሬው ተስፋ፣ የአፍሪካ ኩራት ስለነበረው ሟቹ የሊቢያ መሪ ሙአመር ጋዳፊ ስለ አስደናቂ ታሪኩ የተወሰኑ መረጃዎችን አጋራችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ፣ እንዲሁም የኤክሴት ዩቲዩብ ቻናል ያልሰች ሰብስክራይበር ጉዞ አባል ለመሆን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት። ወቅቱ እንደ አውሮፓውያን አቆጣጠር 1986 ላይ ነው። የአሜሪካ ደህንነት ተቋም የሆነው ሲአይኤ ከሰሜን አፍሪካዋ ሀገር ሊቢያ ከሳተላይትና ኤሌክትሮኒክ ሰርቪላንስ የሚሰበሰቡ የተለያዩ ምስጢራዊ መልእክቶችን እየቃረመ ነው። ከነዚህ ምስጢራዊ መልእክቶች ውስጥ ለአሜሪካ የደህንነት ስጋት የሚሆኑ ነገር ከተገኘ ይመረመራል። የዛን ቀን ሲአይኤ 397 የተለያዩ ምስጢራዊ መልእክቶችን አዳምጦ ምንም የደህንነት ስጋት የሚሆን ነገር አላገኘም። ነገር ግን ጠልፈው ከሚሰሟቸው መልእክቶች ውስጥ 398ኛው መልእክት ለአሜሪካ ደህንነት ቀጥተኛ ስጋት ሆኖ ተገኘ። መልእክቱ ስታንድ ባይ ኤንድ ቢ ሬዲ ቱ አታክ አሜሪካን ታርጌትስ ኤንድ ኤክስኪዩት ዘ ፕላን የሚል ነበር። ይህ መልእክት የደህንነት ተቋም ውስጥ ከፍተኛ ድንጋጤ ፈጠረም። ከሊቢያ ተጠልፎ የተሰማው መልእክት ሙአመር ጋዳፊ ከሚመራው መንግስት እንደሆነ ማወቅ ቢችሉም ጥቃት እንዲደርስባቸው የተባሉት አሜሪካውያን የትና መቼ እንደሆነ ግን ማወቅ አልተቻለም። ማጣራታቸውን ቀጠሉ። የዛኑ ቀን የሊቢያ ደህንነት ተቋም ጀርመን ከሚገኘው የሊቢያ ኤምባሲ ጋር መልእክት እንደተለዋወጠና ጀርመን የሚገኘው የሊቢያ ኤምባሲ ለሊቢያ የደህንነት ተቋም ትሪፖሊ ዊል ቢ ሃፒ ዌን ዩ ሲ ዘ ሄድላይን ቱሞሮ የሚል መልእክት እንደላከ ደረሱበት። በመጨረሻም ጥቃቱን ጀርመን ውስጥ የሚገኙ አሜሪካውያን ላይ ሊፈጸም እንደታሰበ አረጋገጡ። ጥቃቱን ግን ለማስቆም በቂ ጊዜ አልነበራቸውም። የዛን ቀን ምሽት አንዲት የጀርመን ከተማ ውስጥ አሜሪካውያን የሚያዘወትሩት መሸታ ቤት አንዲት ሴት በሻንጣዋ ውስጥ ቦምቦች ይዛ የመሸታ ቤቱ ሶፋ ላይ አስቀምጠው ሄደች። ከጥቂት ደቂቆች በኋላ ቦምቡ ፈንድቶ 230 ሰዎች ሲቆስሉ 2 የአሜሪካ ወታደሮች ደግሞ ህይወታቸው አለፈ።
ሲአይኤ እና የአሜሪካ ፕሬዝዳንት ሮናልድ ሬገን ከዛን ጊዜ በኋላ ጋዳፊ መወገድ እንዳለበት ወሰኑ። የወቅቱ የሲአይኤ ዳይሬክተር የነበረው ዊሊያም ኬሲ ጋዳፊን በምን አይነት መንገድ ማስወገድ እንደሚችል ሀሳብ አቀረበ። ጋዳፊን መቅደድ ቀላል አይደለም። ብዙ ሺህ በተጠንቀቅ የሚጠብቁት ጥበቃዎች አሉት። ከዚህ በተጨማሪ 40 እጅግ የሰለጠኑ ድንግል ሴት የግል ጠባቂዎች አሉ። ሊቢያ ሙሉ በሙሉ በእርሱ ቁጥጥር ስር ናት። ሲአይኤ በወቅቱ ሊቢያ ውስጥ ጋዳፊን ለማስገደል ሊጠቀምባቸው የሚችላቸው ኤጀንቶች የሉትም። ሲአይኤ ጋዳፊን በቀጥታ መግደል ቢፈልግም በአሜሪካ ሕግ ፖለቲካዊ ግድያ ፖለቲካል አሳሲኔሽን መፈጸም ተከልክሏል። የነበረው አማራጭ የአየር ጥቃት በአሳቻ ሰዓት መፈጸም ነበር። የሊቢያ መንግስት የሽብር ጥቃቶች እንዲፈጽሙ ትዕዛዝ የሚሰጥበትን ቦታ ለማጥቃት አሜሪካ ወሰነች። ነገር ግን የሽብር ጥቃት እንዲፈጸም ትዕዛዝ ይሰጥበታል የተባለው ቦታ የጋዳፊ መኖሪያ ቤት ነው። የአሜሪካ ግብ በቀጥታ ጋዳፊን ከመግደል ይልቅ የጋዳፊን ቤት የሽብር ጥቃት የሚቀነባበርበት ቦታ የሚል ስያሜ መስጠት፣ በሂደቱ ጋዳፊን መግደል ነው። ሲአይኤ በዚህ ቀመር ውስጥ አንድ ፈተና ገጠመው። በጥቃቱ ጋዳፊን ለመግደል ጋዳፊ በመኖሪያ ቤት ውስጥ የሚኖርበትን ሰዓት ማወቅ አስፈላጊ ነበር። ይህንን ማወቅ ግን አስቸጋሪ ነው። ከዛም ሲአይኤ ወደ እስራኤል የስለላ ድርጅት ሞሳድ ሄደ። የሞሳድ ሰላዮች ጋዳፊ በመኖሪያ ቤቱ የሚገኝበትን ትክክለኛ ሰዓት ለሰላዮችን በአካል በመላክ አጣሩላቸው። ከዛም አሜሪካ በተባለችው ሰዓት 2 የጦር ጀቶችን ልካ ጋዳፊ ይገኝበታል በተባለው ሰዓት መኖሪያ ቤቱ ላይ ቦምቦችን አዝንባ ተሰወረች። አሜሪካ በጥቃቱ ጋዳፊ እንደሚሞት እርግጠኛ ሆና ስለነበር ሰበር ዜናን ትጠባበቃለች። ከቀናት በኋላ ግን ኮሎኔል ጋዳፊ አንዲት ቦታ ሳይጫር በአገሪቱ ብሔራዊ ቴሌቪዥን ጣቢያ በቦምብ ጥቃቱ የተጎዱ ሊቢያውያንን ሆስፒታል ሂዶ ሲጎበኝ ታየ። ያኔ ሲአይኤ ጋዳፊን በቀላሉ ማስወገድ እንደማይችል ተረዳም። ሁለተኛውን አማራጭ መጠቀም እንደሚገባ አመነም። ሁለተኛው አማራጭ ጋዳፊን የሚቃወም ሊቢያ ውስጥ የሚገኝ አማጽያንን ወይም ተቃዋሚዎችን በሁሉም ዘርፍ መርዳት ወይም ደግሞ ህዝቡ የሀገሪቱ መንግስት ላይ ከዳር እስከ ዳር እንዲያምጽ ማድረግ ነው። አሜሪካ የተለያዩ አማጽያንን ማሰልጠንና ማስታጠቅ ጀመረች። ነገር ግን እነዚህን የተለያዩ አማጽያን አንድ ላይ አቀናጅቶ የጋዳፊን መንግስት የሚጥል መሪ እንደሚያስፈልግ የሲአይኤ ተረዳም። ከብዙ ጥናት በኋላ አንድ ሰው ተገኘ። የተገኘው ሰው ኮሎኔል ካሊፋ ሀፍታር ይባላል። ይህ ሰው በአንድ ወቅት ጋዳፊ ወደ ስልጣን ሲመጣ አብሮት የነበረ ታማኝ የጦር መሪና አገልጋዩ ነበር። ጋዳፊ ስልጣን ላይ በነበረበት ወቅት ሊቢያ ከጎረቤት ሀገር ቻድ ጋር ጦርነት ውስጥ ስትገባ የሊቢያን ጦር የመራው ይህ ሰው ነበር። እንደ አጋጣሚ ታዲያ ይህ ኮሎኔል በጦርነቱ ወቅት በቻድ ወታደሮች ተማርኮ ይታሰራል። ጋዳፊ የጦር መሪ ካሊፋ ሀፍታር እንዲፈታ ጥረት ከማድረግ ይልቅ እስከ መፈጠሩ ጭራሽ ረሳው። ካሊፋ ሀፍታርም ለ7 ዓመታት በቻድ መንግስት ታሰረ። ይህ መረጃ ያለው ሲአይኤ የቻድ ፕሬዝዳንት ጋር ደውሎ ካሊፋ ሀፍታር እስር ቤት ሄዶ 2 አማራጮችን እንዲሰጡት አደረገ። አማራጭ 1 እዚሁ እስር ቤት በስብሰህ እና የጦር ምርኮኛ ሆነ ትሞታለህ፣ ወይስ አማራጭ 2 እንደዛ በታማኝነት ያገለገልከው የሀገር መሪ ጋዳፊ ከርቶሃል፣ እስከ መፈጠርም አላስታወሰም፣ እንዳውም በመማረክ በሽቋል። ስለዚህ ከእስር እንፍታህ፣ አሜሪካ ዜግነት እንስጥህ፣ ከሲአይኤ ጋር አብረህ ስራም፣ የተበታተኑትን አማጽያን አደራጅተህ ሊቢያ ናሽናል አርሚ የሚባል ጦር እዚሁ ቻድ ውስጥ አቋቁም። ሲአይኤ በጦርም በመሳሪያም በታክቲክም በሀሳብም በሁሉም ነገር ይረዳሃል። ኮሎኔል ካሊፍ ሁለተኛውን አማራጭ ተቀበለም። ሲአይኤ ካሊፋ ሀፍታር እና አማጽያኑን ጎረቤት ሀገር ቻድ ውስጥ እየረዳ እና እያሰለጠነ አቆያቸው። ነገር ግን ያልታሰበ ነገር በመሃል ተፈጠረ። በአሜሪካ መንግስት ሲደገፍ የነበረው የቻድ መንግስት ላይ መፈንቅለ መንግስት ተደረገ። መፈንቅለ መንግስት መደረጉ ችግር አልነበረውም። ነገር ግን በመፈንቅለ መንግስቱ ስልጣን የያዘው አካል የአሜሪካ አጋር ስላልነበር ሲአይኤ ጋዳፊን ለመጣር ቻድ ውስጥ የሚደግፋቸውና የሚያሰለጥናቸው አማጽያን ካሊፋ ሀፍታርን ጨምሮ ከቻድ እንዲወጡ አዲሱ የቻድ መንግስት አዘዘም። ካሊፋ ሀፍታርን ጨምሮ አብረውት የነበሩ 300 አማጽያን በናይጄሪያ፣ ዛይር እና ኬንያ በኩል አድርጎ ወደ አሜሪካ ወሰዳቸው። ከዛም ኮሎኔሉን ጨምሮ እነዚህ 300 የሚደርሱ ሊቢያዊ አማጽያኖች የሲአይኤ ዋና መቀመጫ የሆነችው ቨርጂኒያ ውስጥ መኖሪያ ቤት ተሰጥቷቸው ለጊዜው እንዲቆዩ አደረጉ። ከዓመታቶች በኋላ እንደ አውሮፓውያን አቆጣጠር 2011 ላይ የአረቡ ዓለም ተቃውሞ አረብ ስፕሪንግ ተቀሰቀሰም። ቱኒዚያ፣ ግብጽ እና ሊቢያ ከፍተኛ የህዝብ ተቃውሞ ተነሳም። ይህንን አጋጣሚ ለ30 ዓመታት ጓጉታ ስትጠብቅ የነበረችው አሜሪካ ካሊፋ ሀፍታርን እና አማጽያኑን ወደ ሊቢያ በማስገባት አመጽ እና ጦርነቱ እንዲፋፋም አደረገች።
ጋዳፊን በአማጽያኑ የተከፈቱበትን ጦርነት ለማክሸፍ ከልክ በላይ እርምጃዎች መውሰድ ጀመረም። በዚህ መሃል የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ከኔቶ ጋር በመቀናጀት የአየር ጥቃቶችን ሊቢያ ላይ ይፈጽም ጀመር። አማጽያኖች ከአሜሪካ በሚያገኙት ድጋፍ ምስራቅ ሊቢያን መቆጣጠር ቻሉ። ካሊፋ ሀፍታር በመሬት ይዋጋል፣ አሜሪካ በሰማይ ታግዘዋለች። ከ6 ወራት ጦርነት በኋላ የሊቢያ ዋና ከተማ በአማጽያኑ ቁጥጥር ስር ወደቀች። ጋዳፊና ልጆቹ ተደበቁ። አማጽያኑና ሲአይኤ ተቀናጅተው ጋዳፊን ከተደበቀበት ለማግኘት አሰሳቸውን ቀጠሉ። በመጨረሻም ኔቶ ጋዳፊ የሳተላይት ስልክ ተጠቅሞ የደወለበትን የስልክ መስመር መጥለፍ ቻለ። ከዛም ለማምለጥ ጋዳፊ ሲጓዝበት የነበረውን የጭነት መኪና በድሮን አሜሪካ ላስ ቬጋስ ላይ ቁጭ ብለው አጋዩት። እንደ አውሮፓውያን አቆጣጠር ኦክቶበር 20 2011 ላይ ስርጥ በምትባል ከተማ አማጽያኑ ለ42 ዓመታት ሊቢያን የመራውን መሪያቸውን መሬት ለመሬት እየጎተቱ እየተሳለቁ ፎቶ እየተነሱ ጸጉሩን እየነጩና እያሰቃዩ ገደሉት። ምዕራባውያኑ እንዲህ ይሉታል፣ ሙሐመር ጋዳፊ አምባገነን ነው፣ ጨቋኝ ነው፣ ሌባ ነው፣ ገዳይ ነው፣ አፋኝ ነው፣ ደፋሪ ነው፣ ሽብርተኛ ነው፣ ሽብርተኞችን ደጋፊ ነው፣ ጠላቶቹን ይገድላል፣ ተቃዋሚዎችን ያስራል፣ ሲፈልግ እንዲሰወሩ ያደርጋል። የእሱ ቢጤ ጨፍላቂዎችን የአፍሪካ መሪዎች ኢዲ አሚን ዳዳን፣ ኢሳያስን፣ ሙጋቤንና መንግስቱን ይደግፋል። የቀድሞ የአሜሪካ ፕሬዝዳንት ሮናልድ ሬገን ጋዳፊን ዘማድ ዶግ ኦፍ ዘ ሚድል ኢስት፣ የመካከለኛው ምስራቅ እብድ ውሻ እያለ ይጠራዋል። ሙሐመር ጋዳፊ በምዕራባውያኑና በሀገሪቱ ጥቂት ሀብታሞች ተይዘው የነበሩ የእርሻ መሬቶችን ለድሃው የሰጠ፣ ወደ ስልጣን ከመምጣቱ በፊት 10% የነበረውን የሀገሪቱን የተማረ ህዝብ ወደ 88% ያሳደገ፣ ዩናይትድ ስቴትስ ኦፍ አፍሪካ የምትባል ጠንካራና የራሷ መከላከያ ሰራዊት ያላት አፍሪካን መፍጠር የሚፈልግ፣ አፍሪካውያን አንድ ወጥ ፓስፖርት እንዲኖራቸው የሚሻና አህጉሪቱ አንድ የጋራ መግባቢያ ገንዘብ እንዲኖራት የሚፈልግ ሰው ነበር። ሙሐመር ጋዳፊ ሀገሩ ሊቢያ ያላትን የነዳጅ ሀብት በአግባቡ እንድትጠቀም ያደረገ፣ በዚህም ስልጣን ሲይዝ እንደ አውሮፓውያን አቆጣጠር በ1969 ላይ ድሃ የነበረው የሊቢያ ህዝብ በአፍሪካ ቁጥር 1 ሀብታም ህዝብ እንዲሆን ያደረገ፣ የሀገሪቱ ጂዲፒ ከ42 ዓመት በፊት ከነበረው ጋር ሲነጻጸር በ600% እንዲያድግ ያደረገ መሪ ነበር። እሱ ብቻ አይደለም፣ ሊቢያውያን በአፍሪካ ትልቁ የነፍስ ወከፍ ገቢ የነበራቸው በእርሱ ስልጣን ጊዜ ነበር። ሊቢያ በእርሱ ስልጣን ጊዜ 0% ዕዳ ያለባት ሀገር ነበረች። ሪጂናል አፍሪካ ሳተላይት ኮሚኒኬሽን ኦርጋናይዜሽን ለሚባል ተቋም $300 ሚሊዮን በመስጠት ከአውሮፓ የሳተላይት ጥገኝነት አፍሪካ እንድትላቀቅ የሚያልም ሰው ነበር። አንዳንድ ድሃ የአፍሪካ ሀገራት የአፍሪካ ህብረት አባልነት መዋጮዎች መሸፈን ሲያቅታቸው ጋዳፊ መዋጮቸውን ሳይቀር ይሸፍን ነበር። ሙሐመር ጋዳፊ የአፍሪካ የራሱ አፍሪካ ሞኔታሪ ፈንድ የሚባል ተቋም እንዲኖራት ይፈልግ ነበር። ጋዳፊ የዶላርና የዩሮን የበላይነት ለማስቀረት የወርቅ ዲናሮችን አትሞ አፍሪካና የአረቡ ዓለም በእነዚህ የወርቅ ዲናሮች እንዲገበያዩ ሳይቀር ይወጥን ነበር። ጋዳፊ የሀገሪቱ ነዳጅ ሀብት ፕራይቬታይዝ ተደርጎ እያንዳንዱ የሀገሪቱ ዜጋ የዚህ ነዳጅ ሀብት ባለቤት እንዲሆን የማድረግ ስራን ይሰራም ነበር። ለአዳዲስ ሙሽሮች $50,000 ቤት ለመግዣና መቋቋሚያ እንዲሆን በስጦታ መልክ ይሰጥ ነበር የሚባለው ጋዳፊ ምዕራባውያኑ ሳይቀር በማይክዱት መልኩ ሀገሩን ድብና አድርጎ አሳድጓል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዲህ ይላል፣ ዓለማችን ጋዳፊና ሳዳም ስልጣን ላይ ቢቆዩ ኑሮ ይህንን ያህል ውጥንቅጥ ውስጥ አትገባም ነበር። ይህ ሁሉ ውጥንቅጥ እንዲፈጠር ያደረጉት ደግሞ የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማና ሴጣኗ ሂላሪ ክሊንተን ናቸው። ጋዳፊና ሳዳም ጥሩ ሰዎች ናቸው እያልኩ አይደለም። ነገር ግን ስልጣን ላይ እንዲቆዩ ብናደርግ ኑሮ አሁን ላይ ለዚህ ሁሉ ጣጣ እንዳደረግም ነበር። እንደ አውሮፓውያን አቆጣጠር 2016 ላይ የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ አሜሪካ ጋዳፊን ከስልጣን ለማንሳት የከፈተችውን ጦርነት በፕሬዝዳንት ጊዜው ከሚጸጸትባቸው ውሳኔዎች አንደኛው እንደሆነ ተናግሮ አምነዋል። ሙሐመር ጋዳፊ የገዛ ዜጎቹ መሬት ለመሬት እየጎተቱ ሲደበድቡትና ሲሳለቁበት እየጠየቃቸው እንዲህ ብሎ ነበር፣ ዋት ዲድ አይ ዱ ቱ ዩ? ምን አደረኳችሁ? ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ፣ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንዲህ የሚያስገርምና የሚያስደንቅ ቪዲዮ ስለቅ መልእክት ሊደርሳችሁ እና የክስተት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኗት።